የሆነ ችግር አጋጥሞኝ ነው ኢማራት ዱባይ ላይ ማለት ነው። የሆነ ሰው ቤት ገብቼ ከዛ በኋላ ሰው ቤት ገባሁኝና ከመጀመሪያው ልጀምርልሽ ከወሰዱኝ ጊዜ ጀምሮ ወሰዱኝ። ዓርብ ዕለት ወሰዱኝ ከዚህ ማለት ነው። ዓርብ ዕለት ወሰዱኝ። ከዛ በኋላ ልክ ከመግባቴ የኛ ሀበሻ ናት፣ ስሟ መጥቀስ ከሌለብኝ አልጠቅስም። የኛ ሀበሻ ናት የወሰደችኝ። ከዛ በኋላ አይዋ ከዛ ወሰደችኝ። ከዛ በኋላ ቅዳሜ ዕለት ዓርብ ዕለት ነው ከዚህ የሄድኩት። ቅዳሜ ዕለት እሷ ጋር ዋልኩኝ። እሑድ ዕለት ጠዋት ነው የተጣላ ነው። ከዛ በኋላ ልክ ከመግባቴ ቀሚስ ለምን ለበሽ አለችኝ። አይ ከድሮም ጀምሮ ቀሚስ ነው የምለብሰው፣ ቀሚስ እንደምለብስ ደግሞ ያው ያመጡኝ ልጆች ነግረውሻል መሰለኝ አልኳት። እሺ ምን እንድትለብሽ ነበር? ከዛ በኋላ እሷ ከዚህም በፊት 2 ልጆች ሂዶ ባሌ ሊቀሙ ነው የመጡት ብላ ከዛ በኋላ እኔ ቀሚስ ስለምለብስ አውቃ ነው የወሰደችኝ። አይደለም ቀሚስ ለምን ትለብሻለሽ? ሱሪ እንድትለብሺ ነው ወይስ ዩኒፎርም እንድትለብሺ ነው? ምንድን ነው ፍላጎቷ? እኔ ጥያቄ እኔ ፍላጎቷ አልገባኝም። ይሄም ነው አላለችኝም። ቀሚስሽን ጎትተሽ መጣሽ ምናምን አለችኝ። ከዛ በኋላ እሺ አልኳት፣ ዝም አልኳት። ከዛ በኋላ እሺ የማትፈልጊኝ ከሆነው እኮ መሄድ እችላለሁ፣ ግን ቀሚስ እንደምለብስ ቅድም ተነግሮሽ ነው የመጣሁት ምናምን አልኳት። ከዛ በኋላ ሌላ ስለ እምነት እንደዚህ ቦታ አይደለም ይሄ የኔ ቤት ነው፣ ባሌ ቀሚስ አይፈልግም ምናምን አለች። ከዛ ስትለኝ እኔ ምን አውቃለሁ እኔ አላውቅም ይሄ ነው የሚፈልገው ብላ ግልጽ አድርጋ ብትነግረኝ እሺ ችግር የለውም እሺ ይሄ ነው የሚፈልገው ብትለኝ እሺ እኔ አውቃለሁ። ከዛ በኋላ ግን የሆኑ ልጆች መጥተው እኮ ሱሪ የሚለብሱ ልጆች አልፈልግም ብለሻል አልኳት። ከኔ ጋር እኔ ካለሁበት ቤት 2 ልጆች ወስዳለች። ምንድን ነሽ አንቺ? ከዛ ለአንዷ ኮንትራክት ከቢሮ ነው ታፍተሽ ነው የምትሰሪው? ቢሮ ነሽ? እኔ በራሴ ወረቀት ነው የምሰራው፣ በራሴ ወረቀት ነው የምሰራው። ሀቡዬ ስለዚህ ከኢጃዛ ቤት ነው የምትወስደው? ከኢጃዛ ቤት ነው የምትወስደው። እሺ እሺ እሺ። ከዛ በኋላ 2 ልጆች ሂዶ አንዷ ልብስ ልታስተዋውቅ ነው እንደ የመጣችው ባሌ ልትቀማ ነው የመጣችው አለች። እና ከዛ ደውላ ስትናገር ከዛ ደግሞ አንደኛዋ እኔ ሞክረዋለሁ እኔ ልሂድ ብላ ሌላዋም ሄደች። ሌላዋም ስትሄድ አንቺ የመዳም ቤት የመዳም ልብሶች ለቃቅማ መጣ እዚህ ለእኔ ልብስ ልታሳይ ነው እንጂ የምትመጡ ነገር ታዩና ማሪ የሌላ ያለችውን ታዩና ስለ አንቺ ችግር ብቻ ነገር ይማል ስለ ሌሎች ከዛ ስለ ራስሽ እሺ እሺ። ከዛ በኋላ እንደዛ አለችኝ። ከዛ በኋላ ደወለችና ላመጣችኝ ሴትዮዋ ጋር ደወለችና እቺ ቀሚስ ነው የምትለብሰው ምናምን ስትላት ከዛ በኋላ ቀሚስ መልበሷ ነግሬሽ ነው የሰጠሁሽ። አሁን ከሄደች በኋላ ለምንድን ነው ቀሚስ የምትለብሰው የምትዩ አለቻት። እሺ ትሁን አለች። ቅዳሜ እዛው አልኩኝ። ከዛ በኋላ እሑድ ዕለት ቅዳሜ ተዩ እኔ የቤቷ እንትን አላወጣም። ቅዳሜ ዕለት እንደዛው ያሰቃየችኝ በተለያየ ነገር አዋለችኝ። እሑድ ነጋ የልጄ ስሊፐር ጠፋ አለችኝ። ከዛ የልጄ ስሊፐር ጠፋ አለችኝ እና የልጅሽ ስሊፐር እኮ ትላንትና ቤት አጽድተሽኝ፣ ቤት አብረን ነው ያጸዳኑ ከእሷ ጋር ማለት ነው። ቆማብኝ ክፍሏ አጸድታኛለች። ከዛ በኋላ ይሄ ስሊፐር እኮ ከዚህ ጋር እንዳትነኪው ብለሽኝ እኮ እዚህ ጋር ቁጭ አድርጌዋለሁ እኔ አነካሁትም አልኳት። አዎ እንዳትነኪው ብዬሽ ነበረ፣ የት አለ ይኸው አንድ እግሩ እዚህ ጋር አለ፣ አንድ እግሩ የት አለ ምናምን ትለኛለች። ከዛ ስትለኝ ቆይ እሺ እፈልግልሻለሁ፣ ምናልባት ልጆች ሲጫወቱ አልጋ ስር አድርጎት ይሆናል ምናምን አልኳት። ከዛ ስላት የልጆች ጦስ ውጪ ምን ትመስላለች እቺ ስታስጠላ ብላ በእጇ እንዲህ ልትመጣኝ መጣች። ከዛ በኋላ እሺ ችግር የለውም አልኩኝና ከዛ በኋላ ጫማውን ፈልጌላት እታች አንቺ ልብሶቹን አንሺ ከውጪ አለችኝ፣ ፀሐይ እንዳይነካቸው ምናምን አለችኝ። ማታ የታጠቡ ልብሶች ነበሩ፣ ላነሳ ወደ ውጪ ወጣሁኝ፣ በሩን ከፍቼ ማለት ነው። ከዛ ውጪ ወጣሁኝና የታጠቡ ልብሶች መዘብዘፊያ ያለው ልብስ በእጅ ነው የምታሳጥበው። ከዛ 2 መዘብዘፊያዎች ነው ያሉት። 2ቱም መዘብዘፊያ የሚታጠብ ልብስ ተዘብዝቦበታል። ከዛ ያ የታጠበው ልብስ አመጣውኝና ሶፋ ላይ ያደረኩት። ከዛ ሶፋ ላይ ሳደርገው አንቺ የታጠበ ልብስ ሶፋዎቹ አቧራ ናቸው፣ እንዴት ምን አይነት እንደወረሽ ነሽ፣ ሶፋ ላይ እንዴት ልብስ ታስቀምጫለሽ አለችኝ። መዘብዘፊያዎችሽ 2 ናቸው፣ 2ቱም የሚታጠብ ልብስ ዘብዝቤበታለሁ። ከዛ እሺ የት ላድርገው አልኳት። ከዛ እንደዛ እያልኳትም ያለ ልብሶችን አነሳችና ከዛ እላይ ላይ በተነችው። እላይ ላይ ስትበትነው እሺ እነዚህ የምታደርጊኝ ከሆነ እኔ ልሂድ አልኳት። ከዛ በኋላ እንደዛው ያመነጫጨቀችኝ ያለ ልጇ ችፕስ ድንች የታሸገው አለ አመጣችና እንቺ ከፈችልኝ አለች። ከዛ ከፈትኩላት። ልከፍትላት ሲይዘው
ድንቹ ሂጂ ምን አባሽ ቆሻሻ የቆሻሻ ልጅ አለችኝ እና እንደገና ደግሞ ድንቹ ነጠቀችኝ ከእጇ ማለት ነው። እንደውም የቧጨረችኝ ምልክት አለ እስካሁኑ ማለት ነው። ከዛ እሺ በቃ እንደዚህ የምታደርጊኝ ከሆነ እኔ ልሂድ፣ በሩ ክፈችልኝ፣ በሩ ተቆልፈዋል፣ በሩ ክፈችልኝና እኔ ልሂድ። ትናንትናም እኮ ያመጣችሽ አንቺ ቆሻሻ ያመጣችሽ እኮ ነግሬያት ነበረ፣ አልፈልግም ብዬ ነግሬያት ነበረ ምናምን አለችኝ። እሺ ለእኔ አትይኝም ነበረ? እኔ እኮ ካልፈለግሽኝ እሄዳለሁ ችግር የለውም አልኳት። ከዛ ዝም በይ እናትሽ መሰልኩሽ ወይስ እህትሽ? ምን አባሽ አፍሽ ትከፍቻለሽ አለችኝ። ከዛ በኋላ እሺ በቃ በሩ ክፈችልኝና ልውጣ አልኳት። ከዛ አይዲሽ አምጪ አለችኝ። አይዲ ለምንድን ነው የምሰጥሽ አልኳት። እናንተ አረብ ቂጥቂጣችሁ ለብልቧችሁ ለምዳችሁ ከአበሻ ጋማ አሰሩም አለችኝ። ከዛ ዝም አልኳት። ለማንኛውም ነይ መኪና ውስጥ ልውሰድሽ እና ሁለቱም አይኖችሽ አጠፋልሻለሁ አለችኝ። ከዛ እኔም ደግሞ አርብለታ ጀምሮ ስታሰቃየኝ ስለነበረ ከዛ ከእንደዚህ አይነት ህይወት እንደውም ሞት ይሻላል ብዬ ነው የወሰንኩት አቡ። ከዛ በኋላ ወሰደችኝና መኪና ውስጥ ታክሲ በራሴ ታክሲ እሄዳለሁ አልኳት። ስላት በራሴሽ ታክሲ መሄዳችም አለችኝ። ከዛ በኋላ መኪና ውስጥ ቆልፋ መኪና ውስጥ አስቀመጠችኝ። ከዛ በኋላ ምን ልታደርግ ነው ብዬ መልሳ መኪናው ማዙራ ወደ ቤት እንደምታስገባው ማድረጋቸው መኪናው ማለት ነው። ከዛ ምን ልታደርገኝ ነው ብዬ ከዛ በኋላ ዝም አልኳት። ቁጭ አልኩኝ። ለካብሷ ደውላ የምታናግረው ታክሲ ነው መሰለኝ። ከዛ በኋላ ታክሲ መጣና በዚህ ታክሲ ግቢ አለችኝ። በሱ ታክሲ ገባሁኝና ከዛ በኋላ ወደ አጅማን አመጣኝ። ወደ አጅማን አመጣኝና ቤቴ ይሄ እኮ ነው አውርደኝ አልኩት። የቤቱ ቢልዲንጉ ስለማቆ ማለት ነው። አውርደኝ ቤቴ ይሄ ነው ብዬ ከዛ አሳልፎ ሊወስደኝ ሲል በጫም ጥቼ መስታወቱ እንደመደብኩት አውርደኝ በቃ የሆነ ነገር ሊያደርገኝ ነው ከዚህ ሴትዮዋ የሆነ ነገር ልታስደርገኝ ነው በሚል ማለት ነው። ከዛ በኋላ ቢልዲንጉ ጋር ቆይ ነይ እዚህ ጋር መኪና ከኋላ በኩል የመጣ ነው እዛ ጋር ላውርድሽ እዛ ጋር ላስጠጋውና ሰው ፈርቶ ምናምን አወረደኝ እዛ ቢልዲንጉ ላይ ማለት ነው። ከዛ ከኋላ መኪና አለ ነይ ግቢ ላስጠጋው መኪናው አስተካክዬ ላቁምና ከኋላ ከፍትልሽና እቃሽ ታወርጃለሽ አለኝ። ከዛ እሺ ብዬ ገባሁኝና ይዞኝ የት ይሄዳል? ምንም ሰው የሌለበት ጭር ያለበት ቦታ ይዞኝ ሄደ። ሻራ ሰላማ ነው ምናምን የሚባል ቦታ ይዞኝ ሄደ ታክሲው ማለት ነው። ከዛ እዛ ሄደና በሩ ከፍቶኝ ሳያቆመውም ልክ በሩ እንደተከፈተ ዘልዬ ወጣለሁ ስል ስለፈራሁኝም ዘልዬ ወጣሁኝና አስፋልቱ ጋር ሂጄ ተዘረርኩኝና የሆኑ መጣሞች አነሱኝና እዛ ውሃ ምናምን ሰጡኝ። ፖሊሶች ተደውሎላቸው መጡ። እዛው ቦታ ላይ የሆኑ አረቦች ነበሩ። ከዛ ፖሊሶቹ ተደውሎላቸው መጥተው ከዛ በኋላ ታክሲ ሲወረውራት እኛም እያየን ነበረ ምናምን አሉ። ከዛ ለፖሊሶቹ ተነገራቸው። ፖሊሶቹ ይዞኝ ፖሊስ ጣቢያ ሄዱ። ከዛ ፖሊስ ጣቢያ ሄዱና ፖሊስ ጣቢያ ላይ ደግሞ ታክሲው የዚህ ታክሲ አይደለም ዱባይ ነው የአጅማን ታክሲ ስላልሆነ ዱባይ መክሰስ ነው የምትይው ምናምን አሉኝ። ከዛ ቦርሳዬ ውስጥ ፓስፖርት ያለ 5000 ድርሃም አለ ውስጡ ላይ ማለት ነው። ከዛ እንደዛ ራቆት ያስቀርቶኝ አውጥቶ ሜዳ ላይ ጥሎኝ ታክሲው ጥሎ ሄደ። ከዛ እሷ ቀን በሙሉ ትናንትና እንደዛ ሳለቅስ ስውል እዚህ ሲጨንቃቸው ሲደውሉላት አላነሳም አለች። ደግሞ አቦ ምን አለችኝ? የቤቷ ስገባ ልጆቼ እንዳትቃጪ ቤቴ ሎኬሽን ሌላ ቦታ እንዳትልኪ ከዛ አለችኝ። ከዛ በኋላ እሺ እኔ ልጆችሽም አላነሳም ሎኬሽንም አልክም አልኳት። ግን በጣም ስታሰቃየኝ ቆይ እስኪ ቀስ አድርጌ እቺ ሴትዮዋ በር ቆልፋ ነው ማለት በሩ ተቆልፎ ነው የሚውለው። ከዛ ካሜራ አለ የድብቅ ካሜራዎች አሉ። ከዛ ፈራሁኝ እና ለአንዷ ጓደኛዬ ከዛ ሎኬሽኑ ላኩላትና እስኪ አንቺ እኔ በሰላም ከዚህ ቤት መወጣ አይመስለኝም ይሄ ሎኬሽን በእኔ ስልክ ላይ ላጠፋው ስለሆነ ወደ አንቺ ይቀመጥ አልኳት። ከዛ እሷ ጋር አስቀመጥኩኝና ትላንትና ሲደወልላት አላነሳም ብላ ማታ ጊዜ እሱ የቤቷ ሎኬሽን ይሄው ሎኬሽንሽ ይሄ ነው እኔ መጥቼ ከመክሰሴ በፊት መልስ መልሺ ብላ ያስገባችኝ ሴትዮዋ ሲደውልላት ነው መልስ መመለስ የጀመረችው ማለት ነው። እኔ ያልገባኝ ነገር ማለት ነው ኢቃማ አለች መኖሪያ ፈቃድ አለሽ? መኖሪያ ፈቃድ አለሽ? መኖሪያ ፈቃድ አለሽ። በመጀመሪያ ቀን ስትሄድሽ ለምን ቤቱን ጥለሽ አልወጣሽ? እዚህ ሀቡ ምን መሰለሽ ስራ አተን እዚህ ኢጃዛ ቤት ብዙ ልጆች ተቀምጠዋል። ከዛ ልቻለው አልኩኝ በቃ ለምን ስራ ስለሌለ ግዴታ መቻል አለብኝ ብዬ ነው። አንደኛ አይዲ የጊዜው ስለደረሰ 8000 ድርሃም ያስፈልገኛል መቻል አለብኝ ምንም ብታደርገኝ። ሁለተኛ ደግሞ ኢትዮጵያ ውስጥ ልጅ አለችኝ ያ በማሰብ ነው ቤተሰብ ምናምን ብዙ ነገር ታስቢያለሽ አቦ።
የቤተሰብሽ ብለሽ ዋጋ የምትከፊ ዋጋ አለ። በተለይ ልጅ ካለሽ የትምህርት ቤት ምናምን የምትከፊ ከሆነ ማለት ነው። ፖሊስስ ቦርሳሽ ውስጥ 5,000 ድርሃም እና ፓስፖርትሽ እንዳለ ስትነግሪው ምን አለ? በቃ እኛ ምንም ማድረግ አንችልም። የዱባይ ፖሊስ ሂደሽ የዱባይ ፖሊስ ክሰሽ ያሉኝ። ከዛ እዚህ ኦን ላይ ተከፍቶ ነበረ። በምንድነው ኢማራት በእንትኑ የመጣ የ7 ቀን አይሰራም ነው ምናምን አሉኝ። እዚህ ኦን ላይ ከፍቶልኝ ነበረ ክስ ማለት እኮ ይያዝልሻል እኮ። አሁን ለምን እንደምታለቅሽው 5,000 ድርሃምሽ እና ፓስፖርትሽ እኮ የዱባይ ፖሊስ ታመለክቻለሽ። ከዛም በኋላ ፖሊስ ከታክሲው ላይ ካሜራ ታይቶ ቀኑ፣ ሰዓቱ፣ ኤቭሪቲንግ ታይቶ እኮ ቦርሳሽ ይመለስልሻል። አንድ ነገር ሳይነገር ታክሲ መክሰስ እኮ ትችልሽ። አሁን እኮ አቡዬ እዚህ የኛ የተከራየኑ ቢልዲንግ ላይ ዘበኛው እንትኑ አወጣው። ታክሲው ስንከራከር ምናምን ሁሉም ነገር አውጥቶታል። ታልጋ ቁጥሩ ደግሞ በጭራሽ አይታይም። እሱም ፖሊስ የታክሲው ታልጋ ቁጥር በጭራሽ ስትከሺ ፖሊስ ያወጣዋል። ከአስፓልት ከሻራ እንትን ላይ ችግር የለውም። ከመንገድ ከአስፓልት ካሜራ ላይ ፖሊስ ያወጣዋል ስትከሺ። ማናት ሴትዮዋ? ስሟ እንዳትናገሪ ምናምን እያሉኝ ነው እዚህ ጋር ማለት ነው። ታዲያ እንዴት ነው የምንጠይቃት? ስሟ ካልታወቀ ማን ነበር ስሟ? ነቨር ጊቫ ኔቨር ጊቭ አፕ። መቼ ነው የተፈጠረው? ዓርብ ዕለት ጠዋት ከዚህ ነው የወሰደችኝ። ቅዳሜ ዕለት እሷ ጋር ዋርኩኝ። እሑድ ዕለት ጠዋት 6 ሰዓት ተነሳ ነው። ማስረጃ አለሽ? ማስረጃ ያው እኔ እና እሷንን ያለኑ። ትናንትና ደግሞ ደውላ ያመጣችኝ ሴትዮዋ የተለያየ ነገር ስትላት ውላ አለች። ከእኔ በፊት የሄዱ ልጆች አሉ። እኔ ብቻዬ አይደለሁም። እየተነጋገርኑ ዋሳፓ ላይ ያለ ለወሰደችኝ ሴትዮዋ ዋሳፓ ላይ ያለ ሹፌሯ መጥተው ነው ከዚህ ከበራፍ ከይዞኝ የሄደው ማለት ነው እኮ። ማስረጃ ምንም ነገር የለሽም። ታዲያ እሷ ቤት ገብተሽ 2 ቀን ለመስራትሽ ማስረጃ ያስፈልጋል። አለ ማስረጃ ላኪያት ያለቻት አለ። ቀሚስ ትለብሳለች አለ ማስረጃሽ ላኪ። በምን ልላክልሽ? ዋትሳፕ ላኪልኝ። እሺ እንዴት አድርጊ? ቁጥርሽ አላውቀውም። ኦኬ እሺ ውዶቼ፣ ማንም ሞዴሬተር አይታየኝም። ቶፕ ላይ ፍላወር ላኩልኝ አንዳችሁ ሞዴሬተሮች ውዶቼ። ቁጥሯ እንድትልክ ሎኬሽኗን ማስረጃ አለሻ? የቤቷ ሎኬሽን? አዎ አለኝ። ሹፌሩ ኢትዮጵያዊ ነው? ሹፌሩ ኢትዮጵያዊ አይደለም። የእሷ ሹፌር አይደለም። ሌላ ታክሲ ነው። በጽሁፍ ነው። ሌላ ታክሲ ነው ያልኩሽ። የእሷ አላውቅም። የዱባይ ታክሲ አንጅማን ስለሆነ ዱባይ ሄደሽ አይደለም። እንትን ፓኪስታኒ ነው መሰለኝ። እኔ በደንብ አላየሁት። ኢንዲያ ይሁን ፓኪስታኒ ይሁን እኔ አላውቅም። ደግሞ ምን አለኝ መሰለሽ? አበሻ ስትባሉ እርስ በእርሳችሁ ለምንድን ነው እናንተ ሁላችሁም አለኝ፣ እርስ በእርሳችሁ ለምንድን ነው እንደዚህ የምትሆኑት አለኝ። ከዛ በጣም ስለተናደድኩኝ ስለነበረ ተወኝ በእናትህ ምናምን፣ አበሻ እንደዚህ ነው ብለህ እንዳታወራ ነው ያልኩት። ስለዚህ ምንም እኮ መልቀስ አያስፈልግም። አሁን አንድ ፓኪስታኒ ታክሲ ምን ያርገኛል ብለሽ ነው ቦርሳሽን ሳትይዥ ወረድሽው? አሁን ቦርሳሽስ መኪናው አላቆመውም እኮ ሀቡ አላቆመውም እኮ እኔ አላውቀው። ባቆመ ሰዓት ያቆመዋል። ምን ያደርግሻል? ባቆመ ሰዓት ያቆመዋል። ሙሉ አስፋልቱ ካሜራ ነው በዱባይ ምድር። ያንቺ በጭነት ፈሪነት እንጂ ምን ያደርግሻል? አንድ ፓኪስታኒ እኔ ፈራሁት። ለምን ካለሁበት ቤት አሳልፎ ወሰደኝ እኮ ሀቡ። እዚህ ጋር ነው ቤቱ። የራስሽ ጭንቅላትሽ ውስጥ ያለ ነገር ካልሆነ በስተቀር እኔ እኮ አሁን የቤቱን ጉዳይ ከእሷ ጋር እናወራበታለን። ታዩ እኔ ያልኩት ሌላ ዜጋ ፓኪስታኒ ታክሲ ተሰቅለሽ እየሄድሽ ገና ለገና ፎቢያ ስላለብሽ ወይ አንቺ ቴንሽንሽ እንጂ ምን አባቱ ያመጣል? እኔ እንጃ ፈራሁት። ለምን ካለሁበት ቦታ አሳልፎ ሲወስደኝ ሀቡ። ቦርሳሽ ውስጥ ማለት ነው 5,000 ድርሃም ለመኖሩ ማስረጃሽ ምንድን ነው? ቦርሳሽ በፖሊስ ሲፈተሽ 5 ከሌለው አንቺ ማስረጃሽ ምንድን ነው? 5,000 ድርሃም ለመኖሩ ቦርሳሽ ውስጥ አለው። ለአይዲ ብዬ ከነ ፓስፖርቴ ውስጥ ነው ሀቡ። ከነ ፓስፖርቴ ማስረጃሽ ምንድን ነው ማሪ? ምንም እኮ ማስረጃ የለሽም ማለት ቦርሳሽ ሲፈተሽ ካልተገኘስ 5,000 ድርሃሙ ፓስፖርቱ ራሱ ይገኝ። 5,000 ድርሃሙ ካላሰኔ ከወሰደውም ይውሰደው። ምን አደርጋለሁ ሀቡዬ? ግን ቆፍጠን በያ። ታዲያ ኢቃማ እንዳለው ሰው ኢቃማ የሌለው ሰው ራሱ እንዳንቺ ፈሪ አይደለም እንዴ? እሺ ቤት ውስጥ አንድ ሰው የሆነ ነገር እንዳያደርገኝ ብለሽ ደጅ ላይ ሊደፍረኝ እንኳን ይሞክራል ብለሽ ብታስቢ
አስፋልት ነው። መስታወቱን ትሰብሪለታለሽ። እሱ መሪውን አቁሞ መጥቶ አንቺ ጋር እስኪደርስ ድረስ አንቺ ከኋላ ነው የምትቀመጪው። መቼም ከሹፌር ጋር ከፊት አትቀመጭም ማለት። አዎ መጀመሪያ ምን አለኝ፣ እዚህ ፊት ለፊት ነኝና ተቀመጪ ሲለኝ፣ ከዛ ለምንድን ነው ፊት ለፊት የምቀመጠው ብዬ አልኩት። መጀመሪያም እንደዛም ስላለኝ በቃ የሆነ ፍራቻ ውስጥ ነው የገባሁት እኔ ማለት ነው እኮ። ግን ይኸውልሽ ይሄ የአንቺ ጥፋት ነው። ምንም ህጋዊ ሰው ሆነሽ መሀል አስፋልት ላይ 24 አወር መብራት ያለበት ሀገር ዱባይ ላይ አስፋልት ላይ መኪናውን አቁሞ ወርዱ ወደ አንቺ እስኪመጣ መቼም አንቺ በሩን ከፍተሽ ትወርጃለሽ። እየነዳ ነው። ምን እንዳትሆኝ ነው ቦርሳሽን ጥለሽ የወረድሽው? አቡ ለመውረድ እኮ እኔም ታገልኩኝ እኮ፣ ግን ከፊት ለፊት ቆልፎታል መሰለኝ። በሩ አልከፈታለኝ። ከቤቱ ካለበት ቤት ለመውረድ እኮ ታገልኩኝ እኔ ማለት ነው። ከዛ ታግዬ ከዛ በኋላ በሩ አልከፈታለኝ። ከፊት ለፊት ቆልፎ እንዴት ይሁን አላውቅም። ጫማዬን አንስቼ በጫማዬ መስታወቱን ስቀጠቅጥለት ነው በሩ ከፍቶ ወርውሮኝ የሄደው ማለት ነው። እኮ እስኪ ለደቂቃ እንኳን አልቆመም። ምንም ሊያመጣ አይችልም። ሌሎቻችሁም እንደሷ በጬ እንዳትሆኑ እሺ፣ እንዳትፈሩ። ዱባይ ላይ ኖራ ፈቃድ ያላችሁ ማንም አባቱ ምንም ሊያደርጋችሁ አይችልም። ጭራሽ የመንግስት ታክሲ ላይ እንዴ ካሜራ አለ። ስትሰቀሉ፣ ስትወርዱ፣ አስፋልቱ ኤቭሪቲንግ እኮ ካሜራ ነው። ቤት ውስጥ ያስፈራል። የሰው ቤት ውስጥ ከገባችሁ በኋላ በሩ ከተዘጋ በኋላ ያስፈራል። ከሰው ቤት ውጭ ከሆናችሁ አስፋልት ላይ፣ ታክሲ ላይ፣ ፐብሊክ ላይ የሆነ ነገር ምንም እንትን አይልም። ቦርሳሽን ይዘሽ መውረድ ነበር የነበረብሽ። አሁን ቁጥርሽን ላኪና ማስረጃሽን ላኪ፣ ልጠይቃት። ላኪ ለመስዬ ቁጥርሽን። እዚህ ደግሞ እንደ ጅል ቢደፍራት ይችላሉ። መኪና ውስጥ ነው የሚደፍራት። አስፋልት ላይ፣ መሀል አስፋልት ላይ እየነዳ እኮ ነው መኪናውን። ልጅቷ ፍርሃት አለባት። ቤት ውስጥም እያለች እኮ እያለቀሰች ነው። እቃማ እያለሽ አንዲት ሀበሻ ቤት ውስጥ ገብተሽ ራሳችሁን አስከብሩ እንጂ አረብስ። እሺ ሀበሻ ቤት በሩን ከፍቶ መውጣት ነው። እሺ በሩን ቆለፈች። ቤት ውስጥ ያስፈራል። አሁን ምንም ልታደርገኝ በቢላም ልትወጋኝ ልትገለኝም ስለምትችል እፈራለሁ ቤት ውስጥ ስለሆነ። በር ከፍታችሁ ከወጣችሁ በኋላ ግን ምንም የሚያስፈራ ነገር የለም። ውጭ ከወጣችሁ በኋላ በዛ ላይ ደግሞ ዱባይ ታክሲ ነው የጠራው። ራሷ ደውላ ይሁን ስልኳ እየጻፈች ነበረ። እኔ ስደውል አልሰማሁም። በራሴ ታክሲ እሄዳለሁ እያልኩኝ እምቢ አለችኝና መኪና ውስጥ ቆልፋ አስቀመጠችኝ። ይሄው ታክሲ መጥቶልሻል፣ በዚህ ታክሲ ግቢ አለችኝ። የመለሰችልኝ ልንገርሽ፣ ልጆች እያስተኛው ነው፣ ባለቤት ያለ መምጣት አልችልም፣ ታክሲውን እኔ አልጠራሁትም፣ ለህግ ታመልክትና ፖሊስ ስልኬን ይመርምር፣ ታክሲውን እኔ እንዳልጠራሁት እኔ በራሴ መኪና ኮምፓውንዳችን ረጅም ስለሆነ አወጣኋትና መንገድ ላይ ድሮፕ አደረግኳት። ከኔ መኪና ወርዳ እራሷ ናት ታክሲውን የቆመ ታክሲ ውስጥ ሄዳ የገባችው እራሷ ናት። እኔ አልጠራሁትም። ራሴ ሀቡዬ ራሴ ልገባ ከለከለችኝ እኮ። ራሴ ታክሲ በእግሬ ሂጄ ራሱ ታክሲ ይዛለሁ ስላት ከልክላኝ መኪና ውስጥ እኮ ረጅም ሰዓት ቁጭ አድርጋኛለች፣ ታክሲው እስከሚመጣ ድረስ ማለት ነው። አንቺ ሲጀመር እኮ ሰው ብትሆኝ እዛው ቤት ውስጥ ሆነሽ ፖሊስ መጥራት ትችይ ነበር። እጅሽ ላይ ስልክ ነበር። ስትቧጭርሽ አንቺ ፖሊስ እኔ ይኸውልሽ በአንቺ ነው የተናደድኩት። ገብቶሻል? እንዳንቺ አይነት ሰዎች ናቸው ሰው የሚያስደፍሩት፣ ራሳቸውን አስደፍረው። አንቺ ሰው ብትሆኚ ህጋዊ ነሽ፣ ስልክ አለሽ። ስትቧጭርሽ የመጀመሪያው ውጭራቱ ሲፈጠር ቀጥታ ስልክ አለሽ፣ 999 ደውለሽ ፖሊስ ትጠሪ ነበር። ግን ሀቡ ስልኩ ስትይዙ እኮ ቀዳሽኝ ትቀጅኛለሽ ብላ እኮ ወይ መጽሐፍ ቅዱስ ነው ይዛብሽ የምትመጣው። ልክ ስልክ ልትይዥ ያሰጥሽ ወይ ስልክ ካርዳለሽ ማስረጃ ቀጥታ ወደ ህግ ትሄጃለሽ። እኔ እንደ አንድ ሰው ላስማማችሁ ጠራኋት። ባለቤቴ አይፈቅድልኝም ካለች ምንድን ነው ማድረግ የምችለው? ልጆች እያስተኛው ነው መምጣት አልችልም አለች። ገብቶሻል? ልጆች እያስተኛው ነው መምጣት አልችልም አለች። መምጣት አልችልም ካለች ነገ ከመጣች ነገ አነጋግራችኋለሁ፣ ካልመጣች አንቺ ቀጥታ ወደ ህግ ሂጂ። ገብቶሻል? ሀቢባ ፍትሀዊውኝ እና ከካታር ተነስቼ ቤቷ ሄጄ ማንቁርቷን ይዤ ላምጣት? ምን ላድርግ እኔ? ጠየኳት። ልጆች እያስተኛው ነው መምጣት አልችልም አለች። ምን ላድርግ? ከዛ እስኪ እናርግ ይበሉኝ። ፎቶ አለጥፌ ልስደባት እና ከዛ ነገ ተመልሳችሁ ሄዳችሁ ቂጥ ልሳችሁ ገጥማችሁ እኔን ያደረጋችሁኝን እኮ ከዚህ በፊት አውቃለሁ። እኔ ከዚህ በኋላ አንድን ሰው በትትና እና ተነጋገር ብዬ ጠርቼው ካልመጣ ወደ ህግ ሂዱ ነው የምላችሁ። ገባችሁ አይደል? ለምን አውቃችኋለሁ ከዚህ በፊት ለእናንተ ብዬ ምን አድርጌ በኋላ ምን እንዳደረጋችሁ በደንብ ስለማውቃችሁ። ኦኬ። የማንንም ፎቶ ሁለተኛውን ወገን ሳልሰማ አልለጥፍም። ህጋዊ ናት። ቀጥታ ወደ ህግ ሄዳ መብቷን ታስከብር። ተቧጭራለች፣ ተበድላለች። ለበደሏ
እዚህ ጋር መታ ካልተነጋገረች ቀጥታ ሄዳ ወደ ህግ ባለበት ሀገር ህጋዊ ሰው ሆና ሀቢባ አይደለ? ሀቢባ የሰው ፎቶ ትለጥፋለች። ሀቢባ ሰውን ትራገጣለች። ከዛ እናንተ ተገልብጣችሁ ከዛ ሰው ጋር ታሽቃብጡና እኔን እንትን ትላላችሁ። አየኋችሁ በስንት ሰው የስንት ሰው ፎቶ ለጥፌላችሁ በመጨረሻ ሄዳችሁ አብራችሁ ቂጥ ገጥማችሁ ምን እንዳረጋችሁ አይቻለሁ። ስለዚህ ማሬ ማስረጃ አለሽ፣ ህጋዊ ነሽ። ቀጥታ ሄደሽ ለህግ አመልክቺ። ሙኒት ደግሞ እንትኑን ልካልኛለች፣ አድሬሱን የካምፓኒውን እሱን ሎኬሽኑንም ልኬልሻለሁ። ይዘሽ ቀጥታ በህግ መብትሽን አስከብሪ። እሺ ማሬ? እሺ ሀቡዬ፣ አላህ ይስጥልኝ። በጣም ነው ማመሰግነው። አሚን። እሺ እኔ እናት እኔ ጥሬልሻለሁ። ይኸው ማስረጃ ከፈለግሽ ለመጠየቅ። ኧረ ችግር የለውም። አላህ ይስጥልኝ። አላህ በሰላም ይገላግልሽ። እሺ ችግር የለውም። የመለሰችልኝን መልስ ችግር የለውም። እና ከመርየም ጋር ተነጋገሩ። ያንቺንም እንስማ፣ እሷን ሰምተናል ብዬ ጠርቼ እሷ ደግሞ ልጆች እያስተኛው ነው ስትለኝ ምን ልል ልስደባት? መሳደብ አለብኝ? ኧረ የለብሽም። እኔ አለብሽ አለም የለብሽም። ማድረግ ያለብሽ ምንድን ነው?